እናንተ ጉድ ልንገራችሁ እና ዛሬ ጉድ ልንገራችሁ፣ የሆነ ነገር ልንገራችሁ። ዛሬ የተፈጠረ ለማንኛውም ጉድ ልንገራችሁ። ዝም ብላችሁ ጆሯችሁን አድምጡኝ ማለት ነው። ሰማይ እየተበላሸብኝ ስላለ በዛው አጋጣሚ ሰማይ ግዙልኝ እና ሰላም ሰላም፣ ጤና ይስጥልኝ የፀሐይ ተከታታዮች፣ እንዴት ናችሁ? ደህና ናችሁ? ዛሬ አሪፍ ቡጨቃ ይዤ መጥቻለሁ። ምንድን ነው እሱ? ወደ በኋላ እነግራችኋለሁ። ይቅርታ እና ዛሬ እንትን ማመሻሸን አልመሰልኩም። ዛሬም አቀሻሽ ምናምን እየመሰልኩ ነው የምሰራው ካሁን በኋላ ማለት ነው። እና ምን ላችሁ ፈልጌ መሰላችሁ? ትናንትና ምራትየዋ ቤት ሄጄ ነበር ማለት ነው። እና ምራትየዋ ቤት 3 ሰራተኞች አሉ እንደኔ ማለት ነው። እና እንደኔ 3 ሰራተኞች። ለማንኛውም ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ የፀሐይ ተከታታዮች? ሙስሊም ወገኖቼ፣ ክርስቲያን ወገኖቼ፣ ኤርትራ ወገኖቼ እንዴት ናችሁ? የሀገሬ ልጆች ሰላማችሁ ብዝት ይበልኝ። አላልኩም እንዴ ዛሬ ሰላማችሁ ብዝት ይበልኝ። ደህና ናችሁ ወይ? እኔ ማለት ነው። እንዴት ነው ግን የሚቀርጹት እናንተ? የምሬ ነው። እኔ መቅረጽ አታውቁበትም፣ ግን ምን ውስጥ ነኝ ያለው እታያለሁ እንዴ? ግን ትታያለሽ ብላችሁ ጻፉልኝ። እኔ ግን ምጋ እንዳለው አይታይም። ለማንኛውም ሰማውን ጠጋሪ ግባዳ እንዲሰማ ኤርፎን ማለት ነው። ምንዳችን 3 ሰራተኛ ሆነናል እና እኔ ታቆኛላችሁ በባህሪ ቅል ያልኩ ስለሆነ ያው ብዙ የማታውቁት ልጆች አላችሁ። ከዛ አንቺ ሻይ ይዘሽ ሂጂ አለችኝ ማለት ነው። ሻይ ይዤ ስሄድ ለሰዎች ማለት ነው። ሰዎች ሴትዬም አለች እና ተሰብስበው ምን እንደሚሉ ነገራችሁ። ኧረ እናንተ ኢትዮጵያ ብቻ ይመስለኝ ነበር። ሀሜት ያሙት የለ እንዲ ኧረ እንደው ከዛ ይቦጭቃል። ኧረ ምን ቸገረኝ ምናምን ብዬ የምትታመማ ልጅ አላውቅም። የኔም መሰረተኛ እንዴ ዋይ ወደ ዲዩ ፎርጌት ቦጭቃ ብዬ ምን አገባኝ ብዬ የወሰድኩበትን እቃ ይዤ ቀል እያልኩ መቼም ቀልቃላ ነኝ። ደግሞ ኮሽና ስመጣ የተፈጠረውን አጣብራ ደግሞ ኩሽና ሰራተኞቹ ሰዎችን ያሞላችኋል። የኔ መሰረተኛ ቁንቆናም ችጋራም ቅንቅናም እያሉ ያሞላችኋል። ይሄንን ታዲያ ምን ልበለው ብዬ አንድ እኩል ናቸው ማለት ነው። አንድ እኩል ናቸው። ለምን እዚህ ጋርም ሴትዮቹ እያሙ ነው፣ እዚህ ጋርም ደግሞ የኛ እያዩ እያሙ ነው። እና ምን ትሏቸዋላችሁ እነዚህን? ኧረ እናንተ ቡጨቃ ይቅርባችሁ። ለማንኛውም ቅንቅናም ችጋራም አልሽው ልጅ ማለት ነው። ቅንቅናም ችጋራም ሆነች ለአንቺ ደግሞ ከየት ነው ፈጭ አርጋ የምትሰጠሽ? ፎጭ እያርጋ ኧረ ተው። ስንሳደብ ማለት ነው እኛ ምክንያቱም ማለት ነው ችግራችንን ማንኛችንም ተችግር ለመውጣት ነው አረቤት የመጣ ነው ማለት ነው። እና ቅንቅናም ችጋራም ባትሉ ከኔ ጀምሮ ማለት ነው። ከኔ ጀምሮ ቅንቅናም ችጋራም ናቸው። በእርግጥ ያው ቅንቅናም አንድ ዋጋ ማለት ነው። ዞር ስል እውነት ችጋራም ቤት አለ፣ ምግብ የሌለበት ቤት አለ በእርግጥ ማለት ነው። ግን ከዛም እያላችሁ ብዙ ቅንቅናም ችጋራም እያላችሁ ከምትሳደቡ ተፍ አድርጉና ቂጣውንም ሞቁንም አልጫውንም ቀይ ወጡንም እየሰራችሁ ብሉ። የራበኝ ምግብ ልብላ ምግብ የለም አትበሉ። በእርግጥ ፍሪጅ መቆለፍ ካለች ምሽክላ ነው። ለማንኛውም የተረሳ ነገር አለ። ላይክ ሼር እያደረጋችሁ አበርታት ማለት ነው። ፀሐይ ፍቅር እንዴት ናችሁ? ዛሬ በአዲስ መጥቻለሁ። አብድ ጨርቁ ትናንትና ነው ስጦታ የተገዛልኝ። ይሄንን ማለት ነው ስጦታ ፀሐይ አቷሽ በዚህ እድሜሽ አቷሽ ያጭ እኔ ልተኛ ስለ አጋጣሚ ላካፍላችሁ ብዬ ነው እንጂ እንደዚህ ለምተኛው ስተኛ
ይህንን መቶ የማዳምና የቅመም ብጨቃ ከፍ አርጉትና ጉዳችሁን ነው የሚያወጣው። አዎ ምን ጋር ያለው ዛሬ ውሏችን ይሄን ይመስል ነበረ። በጨቅ አድርገው እንደ ጉዳቸውን የማዳሞችን እንትን ማለት ነው። ጉዳቸውን ላውጣ ብዬ ነበር፣ ግን ላካየኛ ጉድ አለበት። እንደት ነኝ ዛሬ አልኩባችሁ እንዴ? ለማንኛውም ወደ ቤት ልሄድ ነው። እናንተ ጠዋት ስነሳ ማለት ነው ይሄን ለቀው ጠዋት ስነሳ መቶ ፈልጋለሁ። መቶ ባይነር ላይ አውጡት። ባይነር ላይ እንዲወጣ ፈልጋለሁ። ባይነር ላይ እንዲወጣ ፈልጋለሁ። ባይነር ምንድን ነው? እስኪ እናንተም ነገበት ባይነር ምን እንደሆን ብትነግሩኝ። ባይነር ላይ አውጡት። እንዴ እኔ ሴትዬ አሁን ከምትጮህብኝ ማለት ነው እኔም ወደ ቤት ሄድ። እናንተም ደግሞ እንደዚህ ነካ ስታረጉት ጠንቆል ስታረጉት ማለት ነው። እዛ ጋር ቀይ ነገር አለ ይገመሰለችሁ። ለማንኛውም እዛ ጋር ነካ ስታረጉት ጥቁር ይሆናል። ቀዩን ጥቁር ይሆናል እና አትለፉ። እኔስ ቢያልፈልኝ ምን አለበት እንዴ? እህታችሁ ነኝ፣ ወገናችሁ ነኝ። ምን ችግር አለው? ከሳህን አጠባ ብትገላግሉ። ለማንኛውም እሸቱ ጋር ድርሱኝ። እሸቱ እንትን ያስብላል ብሏል። ባይነር ላይ ያወጣል ብሏል። እሸቱ ጋር ድርሱኝ። እሸቱ ጋር ይሄን ቪዲዮ ስታዩት እሸቱ ፀሐይ ፈልጋ ነው ባለፈው ማለት ነው ለዶክተር ቪዲዮ ሰርቼ የጥርስ ምናምን እንደንተን ጥርሳችሁን ምናምን እዚህ ጋር ልጫጭ ወጣባችሁ ሽታ ካለው ምናምን አለ። ጥርስ ላይ እኮ ሽታ ይጠፋል። ሁላችንም ችለነው ነው። ለአፍንጫ ግፍ ለአፍንጫ ድፍን ለአፍንጫ ድፍን አፈግም ያስዝለታል። እና ብቻ ተረቱን ብዙም አላውቀውም እና ብዙ ችለነው ነው እንጂ ሁላችንም ውስጥ እንዳቄስ እና ለዛ ነው። ዞሮ እናንተ ሁላችሁም ሼር ላይ አድርጉ፣ አበረታቱኝ። ኢትዮጵያ ስንገባ በአዳዲስ እንመጣለን ኢንሻአላህ እግዚአብሔር እንደፈቀደ። እኔማ ምርጥ ነገር ነው የምነግራችሁ ታያላችሁ። አሁን ግን እናንተ ግን የእናንተ እርዳታ ያስፈልገኛል። ያው ይሄን ቀየር ይሄን ፊታችን ቀየር ሰማን ደግሞ ተዘረቀረቅኩኝ። ቆይ ባዚን ነገር ልገባ እንገባባና ባይነር ላይ እንዲወጣ ተቀባቡ። ይህንን ያስተሳሰሪ ማለት ነው። ይህን አስተሳሰሪ ነገረኛ ሴት እንዴት ነው የሚያስረው? ነገረኛ ሴት እያንዳንድሽ የማዳም ቅመም ጉድሽን ነው ያማያውቀው ማለት ነው። ያማሹ ጓደኞቼ በዛ አጋጣሚ ያማሸት ጓደኛ ማለት ነው። ስሚያት ይችምቱ ስሚያት። አዎ እኔ ዝም ብዬ ያዳመኳችሁ ማለት ነው። ጉዳችሁን ዝርዝር አድርጌ ያወጣው ዳይ ወደ መኝታ ኖ ስሊፕ ጃት ስሊፕ ያኔ ኖ ስሊፕ። ለማንኛውም ሼር ላይክ እንዳይረሳ፣ የአበረታቱኝ ፈልጌው ነው እና ወዳችኋለሁ። አይ ላቭ ዩ ሶ ማች። ደህና ሁኑልኝ።